ሰላም ጤና ይስጥልን ውድ የኬርቲው ቤተሰቦች በየሳምንቱ ሐሙስ በዓለም አቀፍ ደረጃ የሚከበሩና በታሪክ የተመዘገቡ እጅግ አስገራሚ ተቃራኒ እውነታዎችን በቀናት ተቃርኖ መሰናዷችን እናቀርባለን። በዚህ ሳምንት ደግሞ ፍጹም አስገራሚና የሰው ልጅ ሁለት ተቃራኒ ባህሪያት የሚያሳይ እውነተኛ ታሪክ ይዘንላችሁ መጥተናል። በአንድ በኩል የሰው ልጅ በታሪኩ አይቶት የማያውቀውን ታላቅ የጋራ ድል አክብሮ በአንድነት የጨፈረበት ቀን፣ በሌላ በኩል ደግሞ በተመሳሳይ ቀን የሰው ልጅ ከወንድሙ እናቱን ከልጇ ፍጹም ለዓመታት የለየ አሰቃቂ የጥላቻ ግንብ የተገነባበት ቀን ነው። አንዱ ታሪክ የሰው ልጅን አንድ አደረገ፣ ሌላው ታሪክ ግን ከሁለት ከፈለው። ለመሆኑ እነዚህ ሁለት ታሪኮች እንዴት በአንድ ቀን ሊገናኙ ቻሉ? እስከ መጨረሻው አብራችሁን ቆዩ። የመጀመሪያው ታሪክ የአፖሎ 11 የድል አደባባይ በመባል የሚታወቀው እንደ አውሮፓውያን አቆጣጠር ኦገስት 13 ቀን 1969 ዓለም በደስታ በረረች። ከጥቂት ቀናት በፊት በጨረቃ ላይ የመጀመሪያውን እግር አሳፍረው ወደ ምድር የተመለሱት ታዋቂዎቹ የአፖሎ 11 ጠፈርተኞች ኒል አርምስትሮንግ፣ ባዝ ኦልድሪን እና ማይክል ኮሊንስ በኒውዮርክ ከተማ ታላቅ አቀባበል ተደረገላቸው። በታሪክ ትሪከር ታፕ ፓሬድ በመባል የሚታወቀው በዚህ ዕለት በሚሊዮኖች የሚቆጠሩ ሰዎች ወደ አደባባይ በመውጣት ከፎቆች ላይ ወረቀቶችን በመበተን የሰው ልጅን የሳይንስ ድል በአንድነት አከበሩት። ያ ቀን የሰው ልጅ የጋራ ኩራት፣ አንድነትና የድንበር አልባ ህልም ምልክት ሆኖ በታሪክ ተመዘገበም። ሁለተኛው ደግሞ በተመሳሳይ ቀን ኦገስት 13 ቀን ከ8 ዓመታት በፊት በ1961 ዓ.ም ዓለም ፍጹም ተቃራኒና ልብ የሚሰብር ታሪክ አየች። የሾህ አጥር እሁድ በተባለው በዚህ ዕለት ምሽት የምዕራብ ጀርመን ወታደሮች በምስራቅና በምዕራብ በርሊን መካከል ያለውን ድንበር በድንገት ዘጉት። በአንድ ሌሊት ውስጥ የኮንክሪት ካስማዎችን በመትከልና የሾህ ሽቦዎችን በመዘርጋት የበርሊን ግንብ መገንባት ጀመሩ። በዚህ ሳቢያ በአንድ ከተማ ውስጥ ይኖሩ የነበሩ ወንድማማቾች ባልና ሚስቶች፣ ወላጅና ልጆች ለ28 ዓመታት ያህል ተለያይተው ለመኖር ተገደዱ። ግንቡን ጥሰው ለመሻገር የሞከሩ በመቶዎች የሚቆጠሩ ንጹሐንም በግፍ ተገደሉ። እስኪ ተመልከቱት። በአንድ በኩል ከሰው ርቃ የምትገኘውን ጨረቃ ላይ ተመልሶ ሲመጣ መላው ዓለም በአንድነትና በፍቅር ይቀበለዋል። በሌላ በኩል ግን በተመሳሳይ ቀን በጥቂት ሜትሮች ርቀት ላይ የሚገኘውን ወንድሙን ለማራቅ ግንብ ይገነባል። አንዱ ታሪክ የሰው ልጅን ያቀራርባል፣ ሌላው ግን ሰውን ከሰው ይነጥላል። አንዱ እኛ አንድ ነን ብሎ ሲያበስር፣ ሌላው ግን እኔና አንተ አንገናኝም በሚል አጥር ያጥራል። ይሁን እንጂ ሁለቱንም ያደረገው አንድ ፍጡር ነው፣ የሰው ልጅ። ይህ ታሪክ አንድ ትልቅ ነገር ያስተምረናል። የሰው ልጅ አእምሮ እስከ ጨረቃ ድረስ ሄዶ ፍቅርንና አንድነትን ማምጣት የሚችልበት አቅም አለው። በተመሳሳይ ጊዜ በጥላቻ ተሞልቶ በምድር ላይ የልዩነት ግንቦችን በመገንባት አስከፊ ባህሪ አለው። ትልቁ ጥያቄ ግን እኛ የምንገነባው የፍቅር ድልድይ ነው ወይስ የጥላቻ ግንብ የሚለው ነው። እናንተስ ምን ይሰማችኋል? የሰው ልጅ ይበልጥ የሚገልጸው የጨረቃ አንድነት ወይስ የበርሊኑ ግንብ መለያየት? አስተያየታችሁን ኮሜንት ላይ ጻፉልን። ውድ የኬርቲው ቤተሰቦች ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ለወዳጆቻችሁ ያጋሩት። በሚቀጥለው ሐሙስ በሌላ አስገራሚ የቀናት ተቃርኖ መሰናዶ እስክንገናኝ ድረስ ኬር ይሆን።